baga kanaan isin gahee hundumti keessan namni Mubaarakitti dhiyoo jirtan maaloo eessa jira bannaate bakka meeqan galee dhabean eessa jira barbaadi bakka inni jiru deeme yookiin poolisiitti maa bakka inni jiru muluu barbaadeen dhabe bar bakka meeqan galee Mubaarak baalla kottu wallahi waan jiru hin sirreessina waan jiru hin qajeelchina please kottu baalageen qoshashan tokko nama bultii kee diigu bukkee galteeti haadha manaa keessa miiraa waa'ee siyaasa of taati sila qoshasha abbaa argee bira የማንም ቆሻሻ ጋር ገብተህ ትዳሬን የልጆችን እናት እዛ ጋር ፕሊስ ዱባይ ያላችሁ ልጆች አጅማን ያላችሁ ልጆች ሄዳችሁ ፈልጉት ኡኒስ ዱባይ ኮቲ ነመቶ ኮዩ ታካዛ ኮቲ ነመቶ ኮዩ ላለቱ ኮታባ ኤሳ ጅርታ ሙባረክ ኤሳ ጅርታ ባላ Gammadan gammada jiraadha adana bafta miti samiran jiraadha dhaqaati isin yaballatu መጀመሪያ እኔ አቅሻለሁ ከዚህ በፊትም አድርሶላት ቢኮዝ እሷ ናት እሷ ቤት ገብቶ እሷ ስትናገር ሰሚራ ስትናገር ሙቤ ሲናገር ማስቆም ነበረባት እንደ ትልቅ ሰው ይሄን ነገር ማስቆም ትችል ነበር ይሄ ልጅ አሁን ሙቤ ይሄ ልጅ አሁን ገመድ እየወሰደ ነው ሰው እየቀለደ ነው ራሱን የሚያጠፋው እሷ ያኔ ቤቷን ለማሞቅ ብላ ቤቷን ከፍ ለማድረግ ብላ 45000 ሰው አስቀምጣ አንድ ሰው ሁለት ሰው ከነገረኝ እንዴት አየዋለሁ እናንተ ቤት አትነግሩኝም ነግሬሽ ነበር ከዛ ከኮመንት ላይ አለቀላቂ አቃጣሪ ሰው የምታባይ መርዝ ነው ታውቀሽ ነው በያሉ የእውነት አሁን ራስ አወራ ማለት ነው ጽፌላ ነበር የሲኒ ዛብዬ ትሬንድ ሆኖ ሁሉ እኔ ሁሉ ሰርቼበታለሁ ማለት ነው ከዛ ከኮመንት ስናገር እባብ ቤታ እባብ መርዝ ሲሉ ወይ በስማሙስ ቅዱስ እኔ እንዲህ ልቤ እንዲህ አይደለም ቤተው ታረኩት ወሬው እንደዛ ብሎ ህዝብ የዛኔ እነሱን ህዝብ ያስነሳብኝ ሰውዬ ደፍሮ ቤት መጥቶ ያ ሁሉ አበባ ያበባ ዘር ባቀውማ አላስገባውም ቤት ታማይቱ ይልሽ እኔ ሰዎችን ብሎክ ስለማላረግ ልብ ብዬ ስለማላያቸው ጊዜው ደግሞ ስለቆየ አመት አይሆነውም ጋይስ ስለቆየ እኮ አመት ስለሆነው ረሳሁት አረ አንድ አመት ከግማሽ ሆኗል ያኔ የድሮ ቤቴ ያለው የሁለተኛ የድሮ ቤቴ ያለው አስታውሳለሁ ያን ቪዲዮ የሰራሁት ወፍራም ነበርኩና ያ 2 አመት ገደማ ሊሆን ይችላል ታዲያ አስቢው እንግዲህ ያ ዋናው አካውንት ትልቁ አካውንት ሳይዘጋ ማለት ነው አዎ ትልቁ አካውንት ሳይዘጋ ነው እንደዛ ያደረገኝ ከዛ እንደዛ ከእንትና ጋር አውሪ ከሚስቱ ጋር አውሪ ከሙባረክ ሚስት ጋር አውሪያትና ያለው ነገር እንዲፈቱ አድርጊ ሀቢባ እንዴ ሚስትየው አልፈልግም ማለች ነው የተረጋጋና ስትረጋጋ ማንኛውም ሴት ላይ የተደረበባት ሴት አልፈልግም ጥዬ እወጣለሁ ነው የምትለው ስለዚህ እኔ ጊዜ ሰንስታና አሁን አይደለም ስትረጋጋ ቤታ ስትረጋጋ በቃ እዚህ ጋር እሺ ብያልኳት እሺ የግል ጥላቻ አለ እንዴ በጣም የግል ጥላቻ አለ እኔ እንደዛ ስናገር አቢባዬ ተይ ብሎ ሰው ሁሉ ወደኔ ዞረ ኢትስ ኦኬ ከሁለት ቀን በኋላ ይረሱትና ፍቅር ይሉኛል እሱ ለምጄዋለሁ ግን ለመናገር አሁን ያ ልጅ እኔን ጥል ምናምን የለንም ግን ያቺ ነገር ስላለችው ነው ቂም ባንቺ ላይ ተያይዞ ይመጣው ግን አንድ ሰው ቤትሽን ከፍተሽ ቅድም እየነገርኳቸው ነበር አንድ ሰው ቤቱን ከፍቶ ሁሌ የምናገረው ነገር አለ ሀቢባ
ስለ ትዳር፣ ስለ ቤተሰብ፣ ስለምናምን አታውሩ። እኔ አሁን ብዙ ነገር ይለኛል ፍቅረኛ ላይ ራሴ ነኝ የማውቀው። ማንም ሰው እንዲያውቅብኝም አልፈልግም። ለማንም ሰው መጥቼም አላወራም። ግን እኔ ፈቃደኛ ሆኜ ቤትሽን ከፍተሽ 10 አይነት አበባ ልኬ አስገቢኝ ብዬ ጨቅጭቄ ሶሻል ሚዲያ ነው ቤትሽን ከፍተሻል የምታወያዩ የምትረጁ ነገር አለ። ሰው ከመጣ ምንም የምታደርጊው ነገር የለም። ይሄ የአንቺ ጥፋት ነው አይደለም። እኔ ኑልኝ ብያለሁ። ፈልገው ነው የሚመጡት አይደል? ኑልኝ አላልኩም። ለምነው በኮመንት ስንት ደጅ ጠንተው ስንት አበባ ልከው ለምነው ይገባሉ። ከገቡ በኋላ እነሱ ራሳቸው ገብተው ለተናገሩት ነገር ሀቢባን መውቀስ አህያውን ፈርቶ ዳውላው። ልብ ካላችሁ እነሱን አስቆሟቸው። የሚመጡትን ሰዎች እስኪ ሀቢባ ጋር አትሂዱ ብላችሁ ማስቆም ከቻላችሁ ሰው የራእየልሽ ስም ይወጣ ከቤት ይከተል ጎረቤት ይባላል። አንድ ሰው የራሱን ገበና ካልሸፈነ ሌላው ጎረቤት ሊሸፍንለት ወይ ሌላው ሶሻል ሚዲያ ላይ ያለ ሰው ላይ ሊደብቅለት አይችልም። በመጀመሪያ ደረጃ ገበናሽን መሸፈን ነው። እኔ አሁን ለምሳሌ የሆነ ፍቅረኛ ይበደለኝ ብዬ ባወጣ ነገ ተነስተው ፍቅረኛሽ እንዲያረገሽ ወይ ፍቅረኛሽ እንዲ ነው ብሎ ቢሳደቡ ለምን ሰደቡኝ አልልም። አንደኛ ተመካከርሽ ቁጭሽ ላለመውጣት መሞከር። ሶሻል ሚዲያ ያለ ሰው ፍቅረኛና ትዳር ከሆነ ገበናው እንደምንም ብሎ ተማክሮ መጨረስ አለ። ኢትስ ኦኬ። አንዴ ሆኗል እኮ ሀቢባ የተደፋው አይታፈስም። ከዚህ በኋላ ያለው ነገር ደግሞ ምንድነው? ሙባረክ ቤት ያሉ ሰዎች ገብተው አያባብሱ። እሷንም የሚያውቃት ሰው ነው ያባብሱ። ምን አባታቸው ያመጣሉ? ያባብሱ ወይ ለሁለቱ ነው የምልሽ። ኧረ ለሁለቱ ነው የምልሽ። ለሁለቱ ነው አይደለም። አሁን ይኸውልሽ ሚስትየው ቆይ ጆ እንዳን አቡዬ ምን ሆነሽ ነው? የኔ እናት በጣም ተበሳጭቼ ነው ጆ። ይቅርታ እግዚአብሔርን አንድ ባለጌ አፉን ከፍቶ እና ማለት ነው። ተረጋጊ ሀቢባ፣ አንቺ እርጉዝ ነሽ ምናምን አትበሳጭ። ሰው ከእንትንም አለ አትበሳጭ። ግን አሁንም እንደው ተቀልሽ እሱነቱን ሳላቅ ቤቴ ማስገባት የራሴን እንደጅል ቆጠርኩ። እናቴ ትሙት ገባሽ? ከዛ በድምፁ አሁን አንተ እንትን ያልከውን አልኩት እሱ ነው አዎ ሲል መጣልኝ። አሀ ብዬ ነቅዬ ወጣሁ። ከእንዳንተ አይነት ባለጌ ጋር አላወራም ብዬ ነቅዬ ወጥቼ መጥቼ ቤቴን ከፈትኩ። እኔ ሰው ቤት ሄጄ አላቅ በህይወቴ። ኖ ጋይስ እስኪ ተረጋጉ። ኮመንት ያላችሁ እና በአጭሩ አሁንም ሀቢባ ያንቺ ጋር ምንም የሚያነካከው ነገር የለም። ይሄ ግል ጥላቻ ነው ልጁ። ከዛ በተረፈ ግን ሙባረክ ቤት የገቡ ሰዎች ተረጋጋ ምናምን ብለው ሚስትየውንም አውርተው ያስማሟቸው፣ ልጆች ወልደዋል፣ ያስታርቋቸው። ከዛ በተረፈ ግን አንዱ ይገባና ሳያደረክ ደግ አደረክ ሚስትየውን መስደብ ምናምን ሞር እያባባሰ ነው የሚሄደው። ስለዛ ላይክ አስማነ ቤት የምትገቡ ሰዎች አስማሟቸው፣ ከቻላችሁ አስማሟቸው። ሚስትየው ስትረጋጋ ወደ ቀልቧ ስትመለስ አንቺ ቤት ባትገባ እኮ ሀቢባ በቤቷ እኮ ገብታ ማውራቷ አይቀርም። አንቺ ቤት ባትገባ አላስገባም ብዬ ይኸውልሽ ቤታ የአንዴ ጋላሪ ላይ 100 ስንት አበባ እንደሰጠች በማየ ቦታ አላስገባም ብያት ሰሚራ የሚለውን 290 አሁን እንደውም የሆነ ሰውዬ ሰጥቶ ከሷ በላይ ሶስተኛ ሆነ ከኦስማን በላይ ነበረች። ከኦስማን ቀጥሎ ነበረች። 200 ምናምን ሰጥታ ከጋላሪ ላይ ነው አንስቼ ያስገባኋት ሁላ ደውላ ሙባረክ ጋር ካላስገባችኝ ራሴን አጠፋለሁ ብላው ሙባረክ ነው አስገቢ ብሎ ፍቃድ ሲሰጠኝ ያስገባዋት። መታ የአበባ ማዕት ጨርሳ እኔ ምን ላርጋችሁ? ሲጀመር እኔ በሁለቱ መሀል ይልሽ ሀቢባዬ፣ በሁለቱ በትዳራቸው መሀል አስተያየት አልሰጥም። ግን አንድ ሰው ቤትሽ በአንቺ ነው የምልሽ እንደግልሽ። አሁን አንቺ ላስት ታይም እናትና አባት ነው እናትና ልጅ መጡ አይደለ? ተናገሩ ምናምን ወጡ እንዴት ታስገባለች ምናምን አሉ። ከዛ በኋላ ደግሞ እነዛው ሰዎች ደግሞ ሌላ ቤት ገብተው 3 ቤት ገብተው ሲያብራሩ ነበር። አምስት ቤት ሪከርድ የተላከለ 5 ቤት በየቤቱ አንቺ ቤት ባይመጡም ወይ ቤታቸውን ከፍተው ያወራሉ ለምን እንደሚናደዱ ልንገርሽ ቤታ። እኔ ቤት ሲሆን 42,000 ሰው ነበር። እነሱ ጋር ሲሄዱ 1,000 እና 1,200 ሰው ነበር። ለዛ ነው የሚናደዱት። እኔ ቤት ሲሆን ቫይራል ስለሚወጣ፣ እኔ ቤት ሲሆን ብዙ ሰው ስለሚገባ ደማቸው ይፈላል። ማንም እኔን የማዘዝ መብት የለውም። ማንም ስልኬን ገዝቶ አልሰጠኝም። ማንም ዋይፋይን አይከፍልልኝም። ማንም ቲክቶክ አካውንቴን ገዝቶ አልሰጠኝም። እስካሁን ድረስ ማለት ነው 7 አካውንት ተዘግቶብኛል በ3 ዓመት ውስጥ። ይሄ 8ኛ አካውንቴ ነው። አካውንት ነው የሚዘጋው። አካውንት እየከፈትኩ እመጣለሁ። በተረፈ ማንም እኔን ማስቆም አይችልም። ታስቆሙኝ እንደው አብረን እናያለን። ማንም ሰው እኔን ቲክቶክ ላይ ላይቬን ከመክፈትና ሰዎች ወደው ፈቅደው ለምነው መጥተው ችግራቸውን እዚህ ቤት ከመናገር ታስቆሙኝ እንደው አብረን እናያለን። አብረን ቀጥታ 3 ዓመት ተረጋጋ እንጂ 3 ዓመት አቡዬ አንቺ እኮ አሁን እርጉዝ ነሽ። እርጉዝ ደግሞ እንደዚህ ማለት የለበት። እርጉዝ አሁን ራሷን መንከባከብ ልንገርሽ። እርጉዝ ሴት በቤቢ ላይውን መጫወት ካነሰ ከበዛ ካነሰ ደግሞ በሞተር መጫወት ቤቢ ላይውን አሁን ትጫወታላችሁ። አንድ ሰው ላስገባ እንዲህ ነው ጎዳ በቃ ቤቢ ላይ ልበላኝ። አሁንም እንደ ቅድም 2 እኮ ተበልተሻል። ምን እኮ በቤታ እኮ አንቺ ጋር ብሷል። እኔማ
ኧረ እባክሽ ሀቢባ ደውይለት ለሰውየው ግን ሙባረክ ቻዋለ ምን አይነት ዳ ነው እናታችሁ ዛሬ እስኪ ሙባረክን እስኪ በእግዚአብሔር ኧረ እንደ ይሄንን ነገር እስኪ ደግሞ ኧረ ተው ጓደኞቹ ተው በሉትኝ እሱ ቤት ያለው ውጣ በሉት ተው በአቅራቢያ ያላችሁ ሰዎች ሄዳችሁ በአካል አግኙ እዚህ ገስት ላይ ገብታችሁ እኔ እንደዚህ አይነት ነገር አልወድም ማርያምን ቻዋለ ላይቭን ዘግቶ ወጣ ነው ወይስ አልዘጋም አለ ታዲያ ቻዋለ የሚሉት ኮመንት ላይ ምንድን ነው ይሄው እዚህ ጋር እኔ ያለው ችግር የለም ኧረ እዚህ እያየሁ ነው አልወጣም ግን ኮመንት ላይ ማነው የምታውቁ ሰዎች ሁሉን እኔ ምን እንደሆነ አላውቅም ጋይስ እኔ አሁን በእንደዚህ አይነት ነገር እኔ ጀስት ሀቢባን የተናገሯት ነው እንጂ ከዛ በታች በውስጥ የሚፈታ ጉዳይ ነው ችግር የለም ሀቡና ሙቤ በውስጥ አውርተው ይፈቱታል እኮ ሌላው ዳር ይቀራል ኧረ ከኔ ጋር እንደሚያወራው ከሚስቱ ጋር ነው ሰሚራ ናት የመጀመሪያ አላውቅም ከማን ጋር እንደሚያወራ ግን በውስጥ የሚደረግ ነገር ነው በውስጥ እኔና ሙባረክ እኮ ተጣላን እኔና ሙባረክ እኮ ሰላም ነን ሌላ ነው እኮ አንድ ባለግራፉን ከፈተ ያልኩት እኮ ሌላ ነው ወይ ጉድ ፈላብኝ ኤኒዌይስ እኔ በትዳር ማለት ስለማልገባ አላውቅላቸውም ግን አስወጡትኝ ከላይ ጨርሻለሁ አስወጡት ዘጋ ኧረ አልዘጋም ልጁ እስካሁን ስላንቺ እያወራ ነው እሱ ከኔ ጋር ፐርሰናል ጥላቸው አለበት በሚኒሊክ ሲኒ ስለጠጣው የዛሬ አመት ከምናምን አለ እንግዲህ ምን ይደረግ በሚኒሊክ ሲኒ ቡና ጠጣች ብሎ ነው እንግዲህ የጠላኝ ሌላ ምን አረኩት አያቀኝ አላቀው ለምን አረንጓዴ ቢጫ ቀይ ባለው ቡና ጠጣች ብሎ የዛን ጊዜ እንትኑ ተነሱብኝ በዛ እንትን አሉኝ ከዛ በኋላ እንግዲህ ከዚህ ልጅ ጋር አይቼውም ሰምቼውም አላውቅም ዛሬ ደፍሮ ቤቴ መጣ አለቀ ከዛ ውጭ አላውቀው አያቀኝ የተቦቱ አውቃለሁ እኔ ፊት ለፊት አንቺ ብቻ ምንም እንትን ስላላች ኦኬ ተይው በቃ ሀቢባቴ አረ ኤርሜችሪን ጥሩት አረ ጥሩት ኤርሜችሪን አንተ ቢለው ይጀመርና ጋይስ ምንድነው ኤርሚ አንተ ራስ ወሬ ለምን ይሄዱ እንዳኔ አንተ ራስ ወሬኛውን ካል አረ እኔ አታውሩ ነው ፊት ነው ምስል ነበር በቃ ኮስተ አንተ በዚህ ሰዓት እኔ ሰው የለኝ በዚህ ሰዓት ልትበላኝ ካልሆነ እኔ ራሱ ሰው የለኝም ቤታይ ኧረ እባክህ ቅድም ስትበላ አልነበር እንዴ የቀጠሮ ጌም ላይ ሊሰጥ የነበረው እኮ ለእኔ ተሰጠው እኮ ነው ቅድም ልጁ እኮ የተሸነፈው እኮ ቆይ ተሸነፈ ስንት ለስንት ተሸነፉ 1.2 ሚሊዮን ለ800,000 አካባቢ ማለት እኔ 200,000 ሰጠሁት ያቅሜ ቆይ ልጁ ስንት ነበር የኛው ያ ሶማሌ 2 ሚሊዮን ኢትዮጵያዊው 800,000 እየቀለድክ ነው እውነት ወይ ጉድ እሺ አንድ ሰው አስገባ እኔ ግን እኮ የተጣላችሁት ሰው መከራ እኮ ብዛቱ እኮ አሁን